حضرتك بتقول مصر مسؤولة عن أمن إسرائيل. አንተ እያልክ ያለው አሁን የእስራኤል ደህንነት ጉዳይ እኛን ያሳስበናል፣ እኛን ያስጠይቀናል እያልክ ነው? مسؤول لأن بيحكمنا اتفاقات كامب ديفيد وكلا أمريكا بتحرص على استمرار هذه. አዎ በካምፕ ዴቪድ የስምምነት ሂደት ያደረግነው ውል ነው ይሄ። በዛም መሰረት አሜሪካን ታስከብራለች፣ እኛም የምናገኘው ጥቅም አለ። ده معناه ان احنا مسؤولين عن مستوى معين للامن المصري الداخلي وفي منطقة الحدود والتماس، لكن انا هبقى مسؤول عن امن اسرائيل ازاي؟ ኦኬ በምትለው መሰረት የራሳችንን ድንበር ማስከበር እኛ እነሱ ላይ አለ ማለት ድንበር አለ ማለፍ ምናምን እሱ ይገባኛል አለችው። ግን የእስራኤል ደህንነት ጉዳይ የኛ ተጠያቂነት የሚሆነው ወይም የኛ ኃላፊነት የሚሆነው እንዴት ነው? انا مش سامع صوت، ما يكون الصوت عالي شويه. واقول واوجه ندائي للشعب ሰውየው ድምፅሽን ከፍ አድርጊው ብሎ ያጨረብራል። ተው ነው የሳውዲ የማነው የአብዱልፈታህ ሲሲ ንግግር በዚህ ጉዳይ ላይ እንስማው። واقول واوجه ندائي للشعب الاسرائيلي ወደ እስራኤል ህዝብ ጥሬን አሰማለሁ ይስማኝ ይላል አብዱልፈታህ ሲሲ። قل لدينا في مصر تجربة رائعة وعظيمة في السلام معكم. ያለው ልዩነቶች እየሰፉ ሲመጡ የሌሎች ሐቆች በደንብ እየተረዱት መጡ፣ እየገባቸው የመጣ ይመስለኛል። ይሄ ሳውዲያዊ የኢትዮጵያ ማነው ጠቅላይ ሚኒስትር ዶክተር አብይን ፎቶ ነው ከስር ከነባንዲራው የኢትዮጵያን ባንዲራ አድርጎ እማየው እንደምታዩት نسمعه. بشكل مباشر وللأمانة أنا ما راح أتبرع لمصر بشكل مباشر. أنا إذا كان راح أتبرع بقلص يعلمንም ወዲያ እርዳታ ለግብጽ ከዚህ በኋላ ይደረግላት ተብሎ ካምፔን ቢኖርና የሚሰበስብ ኃይል ቢመጣ እኔ لجبس برين ألست. فأنا راح أقدم التبرع هذا إلى مركز الملك سلمان للإغاثة الإنسانية إذا كان راح يتم دعم مصر. من البات جبس سبعوي هنا إرداتا ምናምን አስፈልጓታል ብሎ የኛ መንግስት በራሱ በንጉሱ በኩል የሚመራ የሆነ አንድ አካል ተመርጦ እንደ እርዳታ ካሰባሰቡ ለሰጥ ይችላል ይሆናል طريقه. لكن انا التبرع يكون للمركز الملك سلمان للإغاثة الإنسانية. ስለዚህ አንድ የኤንጂኦ አለ መሊክ ሰልማን የሚመራው ለሱ ነው መስጠው يتم مساعدة مصر إنسان. ከዛ ምናልባት ከዛ ብር ላይ የግብጽ ህዝብ ላይ የሆነ እርዳታ የሚያስፈልገውን ኃይል እርዳታ ቢሰጡት ችግር የለብኝም። بشكل مباشر حسب المطالبات المصرية أو كما طالب مصطفى بكري يوضع حساب يتم التبرع بشكل مباشر له. ነገር ግን አሁን ላይ እንደ ሙስጠፋ በክሪ ምናምን አይነቶቹ ተነስተው አሁን ለግብጽ የተለያዩ ሀገራት እንዲረዱ በሚል ጎፈንድሚ አይነት ወይም ባንክ የነሱ ባንክ ማለት ነው የኮመርሻል ባንካቸው ከፍቶ ያው ለግብጽ ቀጥታ ለመንግስቱ እርዳታ ነው ብሎ የረጨውን አካውንት አልረዳም አላስገባም እዛ ውስጥ فأنا ضد هذه الفكرة أصلا من الأساس لأن لو መጀመሪያውኑ ግብጽ መረዳት አለባት ብዬም አላምንም። ይሄንንም ሐሳብ እንትን የተቃውም ያለው راح تصير. فأنا أفضل أن يكون التبرع هذا موجه إلى دولة أثيوبيا. ስለዚህ እንደው እርዳታ በዚህ መልኩ ይሰባሰብ ተብሎ የሆነች ሀገር መረዳት አለባት ከተባለ እኔም ረዳው ኢትዮጵያን ነው لمساعدتها في بناء السدود الثلاثة التي እንደውም በጣም ደሞ መርዳት ደሞ የምፈልገው የኢትዮጵያን ከዚህ በኋላ ከህዳሴው ግድብ ፊት ለፊት የሚሰሩ 3 ግድቦች ስላሉ ለነሱ ነው መረዳው هي قبل سد النهضة حتى تستثمر دولة أثيوبيا في مياهها وتساعد في نهضة اقتصادها أكبر بكثير من الحالي.
ስለዚህ ኢትዮጵያ አሁን ካለችበት ሁኔታ ለመውጣት የራሷን ውሃ ለመጠቀም በመታደርገው ያዙ ሰጣ ገባዎችም አሉ ግን እነሱ ውስጥ እንድንገባ ዛሬ አልፈለኩም ምክንያቱም ኢንተርኔቱም ደስተኛ ያረጋኝ አይደለም ትንሽ እኔ ጋር የሚያሳየኝ ምስል በኋላ ላይ ቆንጆ ነው የማይወጣ ነው ይመስለው ለማንኛውም እስካሁን ድረስ ያው ከምቀር ብዬ እና ትንሽ አብራችሁ እንድቆይ ስለፈለኩ ነው እንደዚሁ ዛሬ የመጣሁት ስለዚህ ባለችው ሰዓት ከዚህ በኋላ ባለው መወያየት እንችላለን መደወል ለሚፈልጉ ወንድሞች እድሉን ልስጥ ኢንሻአላህ መደወል ትችላላችሁ ወንድሞች እህቶች ደውሉ ሐሳባችሁን አቅርቡ እንስማችሁ በዚህ አጋጣሚ ይህንን ጣቢያችንንም እንደዛው መደገፍ ለምትፈልጉ ወንድሞች እህቶች 404 494 6234 ላይ ዜል እና ካሻፕ በማድረግ ልታግዙን ትችላላችሁ በኢትዮጵያ ንግድ ባንክ ላይ 1,091,91,05 ላይ እንደዚሁ ልታግዙን ትችላላችሁ ሌላው አሁን ላይ ስልክ የደወላችሁ ለመሳተፍ ለምትፈልጉ ወንድሞችና እህቶች የ 404 494 6234 በቀጥታ ወይም በዚሁ ቁጥር ላይ 001 404 494 6234 በማድረግ በቴሌግራም እና በዋትስአፕ መደወል ትችላላችሁ እንስማችሁ ትንሽ ደቂቃዎች ቴንኪዩ መቼ ነው ይሄን ያለው ነው ሶስቱን ነው ሰሞኑን ያለው እሱን ከሆነ ኦኬ አይ ቲንክ ወንድሞች እህቶች የሚደውል ሰው ስለሌለ እዚህ ላይ ፕሮግራሙን ለዛሬ አቆመዋለሁኝ በቀጣይ በሌላ ፕሮግራም ኢንሻአላህ እስክንገናኝ ነገ የተሻለ ኢንሻአላህ የኢንተርኔት መስመር ሊኖር ይችላል ለማስተካከል ሞክራለን ዛሬም በተወሰነ ጥረት ይሄን ያህል አስኪዶናል እንግዲህ ወንድሞች እዚህ አካባቢ እየለፉ ያሉ